ሶ ቅድም በጽሁፌ ለመግለጽ እንደሞከርኩት ዋናው ስራ የምንሰራው ክሊፒንግ ነው ማለት ነው። ሎንግ ቪዲዮዎች ስትሪመሮች ሊሆኑ ይችላሉ፣ ፖድካስተሮች ሊሆኑ ይችላሉ። ሎንግ ቪዲዮ ሰርተው ዩቲዩብ እንትናቸው ላይ ዩቲዩብ ቻናላቸው ላይ ምናምን ይለቃሉ። ከዛ በኋላ የኛ ስራ የሚሆነው እነሱ ራሳቸው ናቸው ይሄንን ስራ ሊስት የሚያደርጉት ማለት ነው። ምክንያቱም አሁን ሾርት ፎርም ኮንቴንት ስለሆነ በአብዛኛው የሚታየው ያንን ሎንግ ፎርም ኮንቴንት ወይም ፖድካስታቸውን ዩቲዩብ ላይ ለቀቁትን ማለት ነው እናወርደውና ክሊፕ አድርገን በራሳችን ዩቲዩብ ቻናል ላይ እንድንለቀው ነው ማለት ነው ስራው የሚሰጠን። ያ የለቀቅነው በታየልን ልክ ገንዘብ እናገኛለን ማለት ነው። አብዛኞቹ ስራዎች ሊስት የሚደረጉት በ1000 ቪው $2 ነው ማለት ነው ሊስት የሚደረገው። ስለዚህ እንዴት ነው ያ ፕላትፎርሙን አካውንት መክፈት የምንችለው የሚለውን እናያለን ማለት ነው። የመጀመሪያው ውፕ ወደሚባል ዌብሳይት ወይም ደግሞ አፕሊኬሽኑን አውርዱ ያልኳችሁን አፕሊኬሽን አውርዱት እናንተ። እኔ በዌብሳይቱ ገብቻ አሳያችኋለሁ ማለት ነው። ውፕ ነው የሚባለው whoop.com። የኢማን ጋዚን ታውቁታላችሁ ብዬ አስባለሁ አብዛኞቻችሁና የኢማን ጋዚ ይሄ እንትኑ ነው ማለት ነው። የሱ ካምፓኒ ነው ይሄ ውፕ የሚባለው ማለት ነው። ሶኒ ኦሬዲ ሎጊን ስላልኩኝ ሎጎት ብዬ ላሳያችሁ እንዴት መጀመሪያ ሎጊን ማለት እንዳለባችሁ ሎጎት ብዬ ላሳያችሁ ማለት ነው። ሶ መጀመሪያ ወደ አፕሊኬሽኑ ስትገቡ ወይም ደግሞ በብራውዘር ከሆነ የምትጠቀሙት ወደ ብራውዘሩ ስትገቡ እንደዚህ አይነት ሎጊን ወይም ደግሞ ሳይን አፕ የምናደርግበት እንትን ይመጣልናል፣ ኢንተርፌስ ይመጣልናል ማለት ነው። ሶ እናንተም በጉግል አካውንታችሁ ጉግልን ስትነኩት ማለት ነው ይወስዳችኋል። ከዛ በኋላ መርጣችሁ ጆይን ማድረግ ወይም ደግሞ ሳይን አፕ ማድረግ ትችላላችሁ ማለት ነው። ደን ስትገቡ እንደዚህ አይነት ነገር ላይ መጣላችሁ ይችላል። ባዶ ነገር ነው የሚመጣላችሁ እዚህ ጋር። ከዛ በኋላ ቀጥታ ዲስከቨር ወደሚለው እንገባለን ማለት ነው። እዚህ ጋር ዲስከቨር የሚላል አፕሊኬሽን ከሆነ እዚህ አካባቢ ከታች ጋር ዲስከቨር የሚል ነገር ይኖራል። እሱን ተነኩታላችሁ እንደዚህ አይነት ምልክት ያለው ማለት ነው። ከዛ ዲስከቨር የሚለውን ከነካም በኋላ እንደዚህ አይነት ኢንተርፌስ ይመጣልናል። ትሬዲንግ፣ ስፖርት፣ ሶሻል ሚዲያ፣ ክሊፒንግ፣ ሪሴሊንግ እና ሪል ስቴት የሚል ይመጣላችኋል። እኛ የምንሰራው ስራ ክሊፒንግ ስለሆነ ክሊፒንግ የሚለውን እንመርጣለን ማለት ነው። ከዛ በኋላ ክሊፒንግ የሚለውን ከመረጥን በኋላ እንደዚህ ሎጊን ማድረግ ይጀምራል። ሎድ ማድረግ ይጀምራል። ከዛ በኋላ ይመጣል ማለት ነው። እዚህ ፊት ለፊት እዚህ ጋር እንደዚህ አይነት ካምፔኞች አሉ ማለት ነው። ዲስከቨር ካምፔኝ የሚል አለ። ከዛ በኋላ ከዚህ በታች ያሉት እንዳለ እናንተ ክሊፕ አድርጋችሁ በምታገኙበት ቪው ልክ የሚከፍሏችሁ ክሊፒንግ ጆቦች ወይም የክሊፒንግ ስራዎች ናቸው ማለት ነው። ሶ ምንድነው የሚያስፈልጋችሁ ይህን ስራ ለመጀመር? ዩቲዩብ ቻናል፣ የራሳችሁ የሆነ ዩቲዩብ ቻናል ያስፈልጋችኋል። ፕላስ ደግሞ ዩቲዩብ ቻናሉ ዩኤስ ላይ ነው ሴትአፕ ማድረግ ያለባችሁ ወይም ደግሞ አብዛኞቻችሁ ቪወሮቻችሁ የዩኤስ ቪወሮች ናቸው መሆን ያለባቸው ማለት ነው። ኦሬዲ እኔ ያለኝ እንትን ዩቲዩብ ቻናል በእንትን ስለሆነ የተከፈተው ማለት እዚሁ ነው የከፈትኩትኝ። ከዛ ወደ ዩኤስ ቀይሬው ከዛ ግን መለቅበት የነበረው ኮንቴንት በጣም የሆነ የዩኤስን ኦዲየንስ አፒል የሚያደርግ ነገር ስለሆነ የዩኤስ እንትን ነበር ኦዲየንስ ነበር የነበረው ማለት ነው መጀመሪያ አካባቢ። ከዛ በኋላ ይህን ስራ ከጀመርኩ በኋላ ቀየርኩትኝና እንትኑን ኮንቴንቱን ማለት ከዛ በፊት ስለቅ የነበረውን ኮንቴንት ወደዚሁ ክሊፕ ወደ ማድረግበት ስም ቀየርኩት። ፕላስ ደግሞ የሱን ኮንቴንት መንተም ማድረግ ጀመርኩኝ ማለት ነው፣ ማውጣት ጀመርኩኝ። ከዛ ኦሬዲ አሁን የኔን እንትን ላሳያችሁ ገብቼ ማለት ነው ትክክለኛ አካውንቴ ሎድ እስኪያደርግ ድረስ ብዙ ላይ። ስለዚህ ለምሳሌ አሁን 11 ላብስን ታቋቸዋላችሁ። 11 ላብስ ማለት በኤአይ ቮይስ እንትን ጀነሬት የሚያደርጉ ካምፓኒ ነው ማለት ነው 11 ላብስ። ሶ በመታገኙት እያንዳንዱ 1000 ቪው $2 ይከፍሏቸዋል ማለት ነው። እዚህ ጋር እንደምታዩት ይሄ ሁሉ ደግሞ ፔድ አውት $21000 ነው በጀታቸው ማለት ነው። $21000 እስኪሞላ ድረስ ይከፍላሉ ማለት ነው። ኦሬዲ ይሄ ገንዘብ ለውፕ የሚባለው ካምፓኒ የተከፈለ ነው። ውፕ የሚባለው ካምፓኒ ደግሞ ከነሱ ተቀብሎ ለእናንተ ማስተላለፍ ነው ስራው ማለት ነው። እንደነገርኳችሁ የኢማን ጋዚ ካምፓኒ ነው። እስካሁን ድረስ $7390 ከፍለዋል ማለት ነው በታየላቸው ልክ ማለት ነው። እዚህ ጋር እንደምታዩት 6.1 ሚሊዮን ቪው ታይቶላቸዋል ማለት ነው። ከዛ በኋላ የተለያዩ እዚህ ጋር ማንፎርድ ኤንድ ሰን የሚውዚክም አለ፣
ላይፍ ስታይል ፕላስ ክሊፒንግ አለ። እዚህ ጋር ፐርሰናል ብራንዶች አሉ። የነዚህን ሁሉ ክሊፕ ማድረግ ትችላላችሁ ማለት ነው። ለእያንዳንዱ የተለያየ ቻናል ከፍታችሁ ለምሳሌ 4 ቻናል ከፍታችሁ ይሄኛውንና እነዚህን አራቱን ማለት ነው መስራት ትችላላችሁ ማለት ነው። ከዛ በምታገኙት እያንዳንዱ 1000 ቪው $2 እዚህ ጋር $4 ነው። $4 እዚህ ጋር $2 እዚህ ጋር $2 እዚህ ጋር $2 መከፈል ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል ስራው። በጣም ቀላል የሆነ ስራ ነው። የኔን ቻናል ላሳያችሁ እስካሁን የሰራሁበትን ማለት ነው። ይሄ ነው የኔ ትክክለኛው አካውንት ይሄ ነው። እዚህ ጋር ለዚህ ሰውዬ ነው እየሰራሁለት ያለሁት ማለት ነው። ሳሚ እንትን ይባላል። ገብታችሁ አይታችሁታል። ሼር እስካሁን ድረስ 9 ቪዲዮ ነው ምናምን ፓምፕ አድርጌያለሁ ማለት ክሊፕ አድርጌ ፖስት አድርጌያለሁ። ግማሾቹ ተከፍለውኛል፣ ግማሾቹ ሆልድ ላይ ናቸው ማለት ነው። ሚኒመም ሪኳየርመንት እንትን ስለሌላቸው 5000 ነው በጀቱ የሱ $2 ፐር 1000 ቪው ነው እየከፈለ ያለው። እስካሁን ድረስ 1613 ወይም 32%ቱን ከፍሏል ማለት ነው። ስለዚህ የኔን እስካሁን ድረስ ሰብሚት ያደረኩትን ገብተን ብናይ እዚህ ጋር ዲሲዥን ያልተሰጣቸው አሉ ማለት ነው። 1500 ፕላስ ቪው ሲሆን ነው መክፈል የሚጀምረው ማለት ነው። ስለዚህ እዚህ ጋር እንደምታዩት እነዚህ አልተቀበሉም፣ እስካሁን 1500 አልደረሱም። ስለዚህ አልተቀበለኝም ማለት ነው። ነገር ግን እነዚህኞቹ ከ1511 1503 1682 እና 3304 የሚለው ይሄኛው ማለት ነው እያንዳንዱ 3.7 3.07 3.17 3.40 እና $6.29 ተከፍሎኛል ማለት ነው እስካሁን ድረስ። ማረጋገጥ ከፈለጋችሁ ይሄው እዚህ ጋር ባላንስ የሚለውን ገብቼ ሳሳያችሁ ባላንስ የሚለውን ገብተን ስናይ እስካሁን ድረስ $12.53 አቬሌብል ላይ ያለኝ $3.40 ደግሞ ፔንዲንግ ላይ ነው ማለት ነው። ፔንዲንግ ላይ በጃንዋሪ 14 የሚለቀቅልኝ ነው። ዊዝድሮ ማድረግ ከፈለጋችሁ ቀጥታ ዊዝድሮን ከነካችሁት በኋላ በየትኛውም በፈለጋችሁበት ኢትዮጵያ አባይ ባንክ አለ፣ አቢሲኒያ ባንክ፣ ቡና ባንክ፣ ንግድ ባንክ፣ ኦሮሚያ ባንክ፣ ዳሽን ባንክ፣ ህብረት ባንክ፣ ወጋገን ባንክ፣ ዘመን ባንክ እንዲሁም ደግሞ USDT በእንትን ማለት ነው በክሪፕቶ ማለት ነው ማውጣት ዊዝድሮ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል ስራው። አሁን እናንተ ምንድነው ያን ግሩፕ የከፈትኩበት ምክንያት ቀደም በጽሁፉ ለመግለጽ ሞክራለሁ። ቻናሉን የከፈትኩበት ምክንያት የሚያስፈልገው እያንዳንዱ እንትን ለማግኘት ማለት ነው ፔይአውት ላይ ለመድረስ አናሊቲክስ ይጠይቋችኋል። ዩቲዩብ ቻናላችሁ ላይ 1000 ቪው ከደረሳችሁ በኋላ አናሊቲክስ ማሳየት አለባችሁ። አናሊቲክሱን የሚያዩት ለምንድን ነው? እነዚህ ሰዎች እያንዳንዳቸው ኮርስ ያላቸው እንዲሁም ደግሞ የተለያዩ ሰርቪሶች ያላቸው ሰዎች ስለሆኑ ይሄንን እየሰሩ ያሉት ወይም እኛን ክሊፕ እያስደረጉ ያሉት የዩኤስ ኦዲየንስ ላይ ለመድረስ የዩኤስ ወይም የዩናይትድ ስቴትስ ኦዲየንስ ጋር ለመድረስ ነው ማለት ነው። ስለዚህ 30% እናንተ ከታየላችሁ ቪው 30% ፕላስ የሚሆነው የዩኤስ ቪወር መሆን አለበት ማለት ነው። ስለዚህ እኔ ለምንድነው ያንን ግሩፕ የከፈትኩትኝ ቅድም እንደነገርኳችሁ ነው። ሁላችንም ተሰብስበን በየቀኑ ፓምፕ የምናደርጋቸው ቪዲዮዎች ይኖራሉ። ሁላችንም የየራሳችንን ቢያንስ 2 ቪዲዮ ወይም 3 ቪዲዮ በየቀኑ ፓምፕ የምናደርግ ከሆነ ከዛ በኋላ 200 ሰው እንኳን ብንሆን እዛ ግሩፕ ውስጥ ያለ ነው ማለት ነው። ሁላችንም አክቲቭሊ የምንሰራ ከሆነ በየቀኑ 200 ቪው እንትኖችን ነው ቪዲዮዎችን ማየት አይከብደንም ማለት ነው። ሾርት ቪዲዮ ስለሆኑ ገብተን እናያለን። የእርስ በርሳችንን USVP እናብርተን እንተያያለን ማለት ነው። then 200 ከ1200 የዩኤስ እንትን ካየን በVPN ማለት ነው ከታየልን ሌላው 800 የኢትዮጵያም ይሁን የህንድም ይሁን የፈለገውን ነገር ቢሆን ይከፈልናል ማለት ነው። ስለዚህ የግሩፑ ላይ ሰዎች ኢንቫይት አድርጉ፣ እንዲሰሩ የምትፈልጓቸው ሰዎች፣ ሌላም መስራት አለባቸው ብላችሁ የምታስቡት ሰዎች ጓደኞቻችሁ ምናምን ኢንቫይት አድርጉ። ስለዚህ ይሄን ይመስላል ማለት ነው። አካውንቱን ክፈቱ። ከዛ በኋላ የዩቲዩብ ቻናል መልቲፕል የሆነ የዩቲዩብ ቻናል ክፈቱ ማለት ነው። ሎድ አላደርግ ብሎኝ ነው። ቆይ ዩቲዩቤን አሳያችኋለሁ። ሎድ ካደረገ አሳያችኋለሁ። መልቲፕል የሆነ ቢያንስ በቀን 5 ዩቲዩብ ቻናል ቢኖራችሁና 5 ኢንስታግራም ቻናል ቢኖራችሁ እና 5 ክሊፕ እያደረጋችሁ ፖስት የምታደርጉ ከሆነ ማለት ነው አስቡት ከአምስቱ 3 እንኳን ቢደርሱ ማለት ሚኒመም ቪው ሪኳየርመንት ላይ ቢደርሱ አሪፍ የሆነ ቢያንስ
ከ5 እስከ $10 ታገኙበታላችሁ ማለት ነው በቀን ማለት። ስለዚህ ስራው ይሄን ይመስላል። ይሄ የኔ ቻናል ነው፣ ገብታችሁ ይዩት። ለማንኛውም 24380 ቪው አግኝቻለሁ። ይሄንን ኮንቴንት ይሄንን ስራ ሳልጀምር በፊት የተለያዩ ነገሮችን የተለያዩ ሾርት ቪዲዮዎችን መለቅበት ነበር ማለት ነው። ለዩኤስ ኦዲየንስ ይሆናሉ ብዬ ማስባቸውን የውሻና የልጆች ምናምን የሆኑ ኪዩት የሆኑ ሞመንቶች ምናምን ኤዲት አድርጌ የምለቅበት ነበር ማለት ነው። ስለዚህ ኦልሬዲ የዩኤስ እንትን ነበረው ሰብስክራይበሮች ቪወሮች ነበሩት። ስለዚህ ያን ነው ወደዚህ አሁን ወደ ስራ የቀየርኩትኝ። ይሄን ይመስላል ማለት ነው። ሌሎችም ቻናሎች አሉኝ ዘጭ ቻናሎች። እዚህ ጋር እንደምታዩት 4 ቻናሎች አሉ። እዚህ ጋር ደግሞ ገብቼ ባሳያችሁ ሌላ ብዙ ቻናሎች አሉ። ብቻ እንደዚህ በዛ ያሉ ቻናሎችን ከፋፍቱ ኢንስታግራም ፕላስ ደግሞ እንትን ላይ ማለት ነው ዩቲዩብ ላይ። ስለዚህ ይሄን ስራ እንሰራዋለን። ይመቻችሁ።